በ2026 ቤታችሁ ቁጭ ብላችሁ ስልካችሁን ወይም ላፕቶፓችሁን ብቻ በመጠቀም ትርፋማ የምትሆኑባቸውን 3 እውነተኛ መንገዶች በዝርዝር አሳያችኋለሁ ዛሬ። ብዙዎቻችሁ ኦንላይን ስራ ሲባል ጌም በመጫወት ወይም ቪዲዮ በማየት የሚከፍሉ አፖችን ሞክራችሁ ጊዜያችሁን አጥፍታችሁ ይሆናል። ነገር ግን እነዚህ ብዙም ጊዜ አያዋጡም። ዛሬ እኔ የማሳያችሁ ስኪላችሁን ወይም ክህሎታችሁን ተጠቅማችሁ በቋሚነት ገንዘብ የምትሰሩባቸውን ዶላር ወይም ብር የምታገኙባቸውን መንገዶች ነው። የመጀመሪያው ስልካችንን ወይም ላፕቶፓችንን ተጠቅመን ልንሰራ የምንችለው ስራ ወይም ኢንካም ጀነሬት ልናደርግበት የምንችለው በጣም አዋጭ የሆነው ዓለም አቀፍ ደረጃ ብዙ ሰዎች ከቤታቸው ቁጭ ብለው መኒ ጀነሬት የሚያደርጉበት ገንዘብ የሚሰሩበት ስራ ምንድነው? ኮንተንት ራይቲንግ ነው። ኮንተንት ራይቲንግ እንግዲህ ምንድነው ስንል አሁን ላይ ብዙ የሀገር ውስጥና የውጭ ድርጅቶች ዌብሳይት አላቸው እና ለነዚህ ዌብሳይቶች የሚሆኑ አርቲክሎችን ወይም መረጃዎችን መጻፍ ነው ኮንተንት ራይቲንግ። ኮንተንት ራይቲንግ እንግዲህ ለመጀመር ማለት ኮንተንት ራይቲንግ መጀመር የሚፈልግ ሰው መጀመሪያ ላይ ኒቹን ዘርፉን መለየት አለበት። እኔ ምን ዘርፍ ላይ ጎበዝ ነኝ? ጤና ላይ ነው? ቴክኖሎጂ ላይ ነው? ስፖርት ላይ ነው? ወይስ ምን ላይ ነው የተሻለ ነገር መጻፍ ማዘጋጀት የምችለው የሚለውን ለይቶ ማወቅ መቻል አለበት። ከዛ ያንን ለይቶ ካወቀ በኋላ ቀጣዩ የሚሆነው ስራውን የሚያገኝበትን ፕላትፎርሞች ኮንተንት ራይተር መሆን የሚፈልግ ሰው ይህን ስራ ሊያገኝ የሚችልበትን ሳይቶች ጠቁማቸዋለሁ። የመጀመሪያው አፕወርክ ነው። ሁለተኛው ፍሪላንሰር ነው። እነዚህ ሳይቶች ላይ በመመዝገብ ኮንተንት ራይት ማድረግ ወይም ኢንካም ጀነሬት ማድረግ ትችላላችሁ። እዚህ ሳይት ላይ ስትመዘገቡ በመጀመሪያ የምታደርጉት ምንድነው? ሳይን አፕ ነው የምታደርጉት። እመዘገባላችሁ። ከተመዘገባችሁ በኋላ ምን እንደምትፈልጉት መርጣላችሁ። ለምሳሌ ብዙ አይነት ስራዎች ስላሉ ከዛ ውስጥ ኮንተንት ራይቲንግ የሚለውን ሰሌክት ታደርጋላችሁ። ኮንተንት ራይቲንግ የሚለውን ከመረጣችሁ በኋላ ደግሞ በምን ዘርፍ መጻፍ እንደምትፈልጉት አስገባላችሁ። ሳምፕል የሆኑ የጻፋችሁትን ነገሮች ማስገባት ትችላላችሁ። ቆንጆ ሲቪ ታዘጋጃላችሁ እዛ ላይ። ከዛ እነዚህ ድርጅቶች ትልልቅ ድርጅቶች ኮንተንት ራይት የሚያደርግላቸውን ሰው በሚፈልጉ ሰዓት እዛ ውስጥ ገብተው የተሻለ ነገር አቅርባችሁ ወይም ማስቀምጣችሁ ከሆነ ሰሌክት ያደርጓችኋል፣ ይመርጧችኋል። ያንን በመጠቀም ምን ማድረግ ትችላላችሁ? ገንዘብ መስራት ትችላላችሁ። አሁን ላይ ደግሞ ቻት ጂፒቲን በመጠቀም ጽሁፋችሁን ማስተካከል፣ ጥራቱን መጨመር ትችላላችሁ። ይሄ ስራ እንግዲህ በቀን ከ2 እስከ 4 ሰዓት ብቻ በመስራት በጣም ጥሩ ገቢ ልታገኙበት የምትችሉት ስራ ነው። ከ10,000 እስከ 100,000 ሊያስገኝ የሚችል ስራ ነው በወር። ሁለተኛው መንገድ እንግዲህ ሶሻል ሚዲያ ማኔጅመንት ምንድነው? ብዙ ነጋዴዎች ፌስቡክ፣ ቲክቶክ ወይም ኢንስታግራም አላቸው። ግን ያንን ማኔጅ የሚያደርጉበት ያንን የሚያስተዳድሩበት እዛ ላይ ፎቶ ፖስት የሚያደርጉበት፣ ቪዲዮ ፖስት የሚያደርጉበት፣ ኮሜንት የሚመልሱበት የተለያዩ ፎሎወራቸው ጋር ኢንጌጅ የሚያደርጉበት ሰዓት አይኖራቸውም። ቢዚ ሊሆኑ ይችላሉ። ስለዚህ እናንተ ምንድን የምታደርጉ ያንን ስራ ነው የምትሰሩላቸው። እናንተ የነሱ ገጽ ላይ በመግባት አድሚን በመሆን ወይም ማኔጀር በመሆን የዛ ሶሻል ሚዲያ ፎቶዎችን፣ ቪዲዮዎችን ትፖስታላችሁ። ኮሜንቶች ሲኖሩ መልስ ትሰጣላችሁ። አዳዲስ ሀሳቦችን ወይም ደግሞ አዳዲስ ደንበኛ ሊስቡ የሚችሉ መረጃዎችን ትሰጣላችሁ እና እንዲህ በማድረግ ያንን ፕላትፎርም ማኔጅ ታደርጉታላችሁ። እንግዲህ እንደዚህ አይነት ስራዎች እንዴት ይገኛሉ ስንል አንደኛው ብዙውን ጊዜ አይታችሁ ከሆነ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ኮንተንት ማናጀር እንፈልጋለን እያሉ ይፖስታሉ። እዛ ላይ መመዝገብ ትችላላችሁ። ካልሆነ ደግሞ በአካባቢያችሁ የምታውቋቸውን ትልልቅ የሆኑ ሱቆችን፣ ካፌዎችን፣ ቡቲኮችን ምንድነው ሶሻል ሚዲያችሁን ላሳድግላችሁ ከድርጅቶቹ ጋር አብራችሁ መስራት ትችላላችሁ። ሶሻል ሚዲያ ማኔጅመንት በወር በትንሹ ከ5 እስከ 10,000 ትሰሩበታላችሁ። አንድ ሰው
በአንዴ በጣም ብዙ ሶሻል ሚዲያዎችን ማኔጅ ማድረግ ይችላል። ለምሳሌ 5-6 ሶሻል ሚዲያዎችን ማኔጅ ቢያደርግ በ10 ሺህ ቢሰራው በወር ቤቱ ቁጭ ብሎ 1 ሰዓት እና 2 ሰዓት ተጠቅሞ ከ50 እስከ 60 ሺህ ማግኘት ይችላል ወይም ጀነሬት ማድረግ ይችላል። ሶስተኛው አፊሌት ማርኬቲንግ ነው። አፊሌት ማርኬቲንግ የምንለው ደግሞ በኮሚሽን መሸጥ ነው። ይሄ ደግሞ ምንድነው? ምንም አይነት ካፒታል አያስፈልጋችሁም። የሰውን እቃ መሸጥ ነው። ያንን እቃ ስትሸጡ ምን ታገኛላችሁ? እናንተ ኮሚሽን ታገኛላችሁ። ለምሳሌ የሚሸጠውን እቃ ምን ማድረግ የእናንተ ሶሻል ሚዲያ ላይ መፖሰት ትፖስታላችሁ፣ ታስተዋውቃላችሁ። ፌስቡካችሁ ላይ፣ ቴሌግራማችሁ ላይ፣ በተለያዩ በምትጠቀሙት ሶሻል ሚዲያ ታስተዋውቃላችሁ። በእናንተ በኩል መጥቶ የሆነ ደንበኛ ያን እቃ ሲገዛ እናንተ ከዛ እቃ ኮሚሽን ታገኛላችሁ። እንግዲህ ይሄ ትልቁ ጥቅሙ ምንድነው? ሱቅ አትከፍቱም። እቃ መግዛት ምን ማለት ምንም አይጠበቅባችሁም። ኦልሬዲ የሰውን እቃ የእናንተ ሶሻል ሚዲያ ላይ አስተዋውቃችሁ ሲሸጥ ትርፍ መጋራት ማለት ነው። አፊሌት ማርኬቲንግ በኮሚሽን መሸጥ። በእናንተ በኩል መጥቶ የገዛ የሆነ ደንበኛ ሲገዛ እናንተ ከዛ ኮሚሽን ታገኛላችሁ። እነዚህን 3 መንገዶች በተግባር ከሞከራችሁ ህይወታችሁ ሊቀየር እንደሚችል ከራሴ ተሞክሮ ተነስቼ ነው የምነግራችሁ።